ሰላም እንዴት አደራችሁ? የተወደዳችሁ የልዩ ስፖርት ቤተሰቦች፣ በዛሬ ማለዳ ዝግጅታችን ትኩረታችን ትናንት ምሽት የተካሄዱ የቻምፒየንስ ሊግ ጨዋታዎች ይሆናሉ። የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ትናንትና ምሽት 4 ጨዋታዎችን አስተናግዷል። አስቀድሞ የተካሄደው ጨዋታ ሊቨርፑልን ወደ ኢስታንቡል ወስዶ ከጋላታሳራይ ያገናኘ ጨዋታ ነው። ሊቨርፑል በድጋሚ በጋላታሳራይ ተሸንፏል። አትሌቲኮ ማድሪድ በሜዳው ቶተንሃምን አሸንፏል። ባየር ሚኒክም ከሜዳ ውጪ አታላንታን በሰፊ የጎል ልዩነት ያሸነፈበት ውጤት ተመዝግቧል። ሌላኛው ተጠባቂ የነበረው ጨዋታ ኒውካስል ዩናይትድ ከባርሰሎና በሴንት ጄምስ ፓርክ ያከናወኑት ጨዋታም በአቻ ውጤት ተጠናቋል። እንግዲህ ከትላንቱ አራቱ ጨዋታዎች መካከል አንዳንዶቹ ገና በመጀመሪያ ዙር የመልሱ ጨዋታ ሳይከናወን ወደ ሩብ ፍጻሜ መግባታቸውን አንዳንድ ቡድኖች ያረጋገጡ ይመስላል። ለምሳሌ ባየር ሚኒክ ቤርጋሞ ላይ አታላንታን 6-1 በሆነ ሰፊ ውጤት ነው ያሸነፈው። አትሌቲኮ ማድሪድም ቶተንሃምን 5-2 አሸንፏል በሜዳ ዋንዳ ሜትሮፖሊታኖ። ስለዚህ ከመልሱ ጨዋታ በፊት በመጀመሪያው ጨዋታም ውጤቶቻቸው የተጠናቀቁ የሚመስሉ ጨዋታዎችን ትላንትና ተመልክተናል። በአጠቃላይ ትላንትና ምሽት የተካሄዱትን የቻምፒየንስ ሊግ ጨዋታዎች እያንዳንዱን በዝርዝር ለመዳሰስ እንሞክራለን። አስቀድመን የምንመለከተው ጋላታሳራይ ከሊቨርፑል ያደረጉትን ጨዋታ ነው። በኢስታንቡል ራምስ ፓርክ ስታዲየም ላይ የተከናወነ ጨዋታ ነው። ጋላታሳራይ በማሪዮ ሌሚና የ7ኛው ደቂቃ ጎል ሊቨርፑልን 1-0 አሸንፎታል። ከማዕዘን የተሻገረ ኳስ ነበር፣ ኦሲሜሄን ገጨው። ከዛ ሌሚና በቀላሉ ጎል ማስቆጠር ችሏል። ሊቨርፑል ዘንድሮ የቆመ ኳስ መከላከል ላይ ድክመት እንዳለበት በተደጋጋሚ ታይቷል። ትናንትናም እንግዲህ በዚህ መንገድ ነው ጎል የተቆጠረበት። ማሪዮ ሌሚና በቻምፒየንስ ሊግ የጥሎ ማለፍ ጨዋታ ውድድር ታሪክ የጋላታሳራይን የምንጊዜም ፈጣን ጎል አስቆጥሯል። ገና ጨዋታው በተጀመረ በ7ኛው ደቂቃ ነው ያስቆጠረው። አሰልጣኝ አርነ ስሎት አርብ ምሽት በኤፍኤ ካፕ 5ኛ ዙር ሞሊኑ ላይ ወልቭስን 3-1 ካሸነፈው ቡድናቸው የ5 ተጫዋቾችን ለውጥ አድርገው ነው የገቡት። ግብ ጠባቂ ቦታ ላይ ጆርጂ ማማርዳሽቪሊ ነው በቋሚነት የጀመረው። አሊሰን ቤከር በጉዳት ምክንያት ወደ ቱርክ እንዳልተጓዘ ይታወቃል። ኢብራሂማ ኮናቴና ሚሎስ ኬርኬዝ እንደዚሁም ደግሞ ሁጎ ኤኪቲኬና ፍሎሪያን ቪርትስ በጨዋታው በቋሚነት ተሰልፈዋል። እንግዲህ ሊቨርፑል ራምስ ፓርክ ላይ ዘንድሮ ለሁለተኛ ጊዜ 1-0 ተሸንፏል። መስከረም ወር ላይ በሁለቱ ቡድኖች የሊግ ፌዝ ግንኙነት በተመሳሳይ ጋላታሳራይ 1-0 አሸንፈው ነበረ። ትናንትና ደግሞ በጥሎ ማለፉ በድጋሚ ጋላታሳራይ 1-0 አሸንፏል ማለት ነው ሊቨርፑልን። በትናንትና ጨዋታ ሊቨርፑል እንግዲህ በአጠቃላይ የጨዋታ እንቅስቃሴ ጥሩ ጊዜን አሳልፈዋል ማለት አይቻልም። በጋላታሳራይ ብልጫ የተወሰደባቸው እንቅስቃሴዎችን አይተናል። ውጤቱ እንግዲህ 1-0 ብቻ መሆኑ ለሊቨርፑል እንደ በጎ ጎን ሊታይ ይችላል ከጨዋታው። ምክንያቱም የመልሱ ጨዋታ በሚቀጥለው ሳምንት ረቡዕ አንፊልድ ላይ ነው የሚደረገው። ሊቨርፑል በዚያ የመልስ ጨዋታ 2 እና ከዚያ በላይ ጎሎችን ማስቆጠር ይጠበቅባቸዋል። ሆም አድቫንቴጅ አለው። ሊቨርፑል አሁንም ፌቨራይት ነው ማለት ይቻላል ወደ ሩብ ፍጻሜ ለመግባት የአንፊልድን አድቫንቴጅ የሚጠቀም ከሆነ። ግን የቡድኑ ኦቨርኦል ፐርፎርማንስ ግን መሻሻል ያለበት ይመስላል በሁሉም ዲፓርትመንት። በተለይ ተከላካይ ክፍሉ በቀላሉ ለጥቃት ተጋላጭ እንደሆነ ታይቷል። ትናንትናም መከላከላቸው ደካማ ነበር በሊቨርፑል በኩል። እንደ ቪክቶር ኦሲሜሄን ያሉ ተጫዋቾች ያባከኗቸው ኳሶችም ነበሩ። ተጨማሪ ጎሎችን ሊቨርፑል ሊያስተናግድ ይችል ነበር። አጥቂ ክፍሉም በተመሳሳይ በሚገባ ያልተዋሃደና የሚገኙ የግብ አጋጣሚዎችንም የማይጠቀም ወይም የማያስቆጥር ቡድን ሆኖ ተመልክተናል። ስለዚህ ቡድኑ በመከላከል ብቻ ሳይሆን በማጥቃትም ድክመት አለበት። እንግዲህ የቡድን ማጥቃት ደካማ እንደነበር አንዱ ማሳያ ሊሆን የሚችለው ትናንትና ሞሳላ 60ኛው ደቂቃ ላይ ተቀይሮ ወጥቷል። በጀሬሚ ፍሪምፖንግ ነው ተቀይሮ የወጣው። ሌላኛው ፍሎሪያን ቪርትስ 73ኛው ደቂቃ ላይ በኮዲ ጋክፖ እንደዚሁ ተቀይሮ ወጥቷል። እንግዲህ ሊቨርፑል 1-0 እየተመራ ነው። ነገር ግን ሁለቱንም የቡድኑን ምርጥ የሚባሉ ተጫዋቾች የግብ ዕድል ፈጣሪዎች እንደዚሁ ደግሞ ግብ አስቆጣሪዎች ቡድኑ ጎል በሚፈልግበት ወሳኝ ሰዓት ላይ አሰልጣኝ አርነ ስሎት ቀይሮ አስወጥተዋቸዋል እና ምን ያክል ደካማ እንደነበሩ ሊያሳይ የሚችል ይመስለኛል። እንደ ቡድንም በተናጠልም የቡድኑ ማጥቃት ጥሩ አልነበረም። ሁለቱ ተጫዋቾች አሁን ያሉበትን ሁኔታ እረዳለሁ። በተለይ ወቅታዊ ሁኔታቸው ሳላ ዘንድሮ እንደቀደሙት ዓመታት አይደለም። ቪርትስ ከጉዳት ነው የተመለሰው፣ ከጀርባ ጉዳት። ትናንትና ነው ገና በቋሚነት የጀመረው። ግን ደግሞ ሳላ ነው። ከፍተኛ ጥራት ደረጃ ያለው ተጫዋች እንደዚሁ ደግሞ ልምድ ያለው ተጫዋች ነው። ቪርትስ 116 ሚሊዮን ፓውንድ ወጪ ተደርጎበት ከባየር ሌቨርኩሰን ወደ ሊቨርፑል የመጣው እንግዲህ በእንደዚህ አይነት ጨዋታዎችና ምሽቶች ላይ ማጂኩን እንዲያሳይ ነው። ጀርመናዊ የ6 ጊዜ የአውሮፓ ቻምፒየንስ ሊግ አሸናፊ ሊቨርፑል እንግዲህ ለመጨረሻ ጊዜ የቻምፒየንስ ሊግ ዋንጫ ያሸነፈው በ2019 ነው። ዘንድሮ በፕሪሚየር ሊጉ ያላቸው ውጤት ደካማ ሊባል የሚችል ነው። የአምናው ሻምፒዮን እንደመሆናቸው መጠን አሁን ከዋንጫ ፍክክር ውጭ ሆነው ለቶፕ 4 ነው የተፎካከሩ የሚገኙት።
ከ29 ጨዋታዎች ሊቨርፑል 48 ነጥቦችን ሰብስቦ ስድስተኛ ደረጃ ላይ ነው የሚገኘው። ከመሪው አርሰናል በ19 ነጥቦች ነው የሚርቁት። ለቶፕ 4 ወይም ለቻምፒየንስ ሊግ ቦታ ነው አሁንም እየተፎካከሩ የሚገኙት። ሊቨርፑል በጋላታሳራይ ገና በመጀመሪያው አጋማሽ ጎል ሲቆጠርበት ዘንድሮ ለሁለተኛ ጊዜ ሆኗል። በሊግ ፌዝ መስከረም ወር ላይ ቪክቶር ኦሲሚሄን በፍጹም ቅጣት ምት 16ኛው ደቂቃ ላይ ጎል አስቆጥሮባቸው ነበር። ትናንትና ደግሞ ማሪዮ ሌሚና ገና በ7ኛው ደቂቃ ነው ሊቨርፑል ላይ ጎል ማስቆጠር የቻለው። እንግዲህ ሊቨርፑል በሁለቱም ጨዋታዎች ላይ ቀድሞ ጎልን በማስተናገዳቸው ጫና ውስጥ ገብተው ነው ጨዋታውን ሲያከናውኑ የነበረው። እንግዲህ ቀድሞ ጎል የሚቆጠርበት ቡድን ደግሞ ጨዋታውን ስለማሸነፍ ሳይሆን አቻ ስለመሆን ነው መጀመሪያ የሚያስበው። በዛ መንገድ እየተጫወቱ ደግሞ ጨዋታን ለማሸነፍ የሚያስችሉ ጎሎችን ማስቆጠር ትንሽ ከባድ ነው። በተለይ ደግሞ እንደ ጋላታሳራይ ያሉ ቡድኖችን ከሜዳ ውጭ መግጠም በጣም ፈታኝ እንደሆነ ግልጽ ነው። ሊቨርፑል ዘንድሮ በሁሉም ውድድሮች አስቀድሞ ጎል ተቆጥሮባቸው ሲሸነፉ የትላንቱ ለ12ኛ ጊዜ ይሆናል። ይሄም ከ2015-16 በኋላ ከፍተኛው የሽንፈት መጠን ሆኖ ተመዝግቧል በሊቨርፑል። የጋላታሳራይን ጉዳይ ስንመለከት እንግዲህ ሜዳቸው ራምስ ፓርክ ምሽጋቸው ሆኗል። ለየትኛውም የአውሮፓ ቡድን ወደ ኢስታንቡል ተጉዞ ጋላታሳራይን በሜዳው አሸንፈው መውጣት ቀላል እንዳልሆነ ትናንትናም በድጋሚ አሳይቷል። ደጋፊዎቹ በከፍተኛ ድምፅ ሙሉ ጨዋታውን ክለባቸውን የሚደግፉ የተቃራኒ ቡድን ተጫዋቾች ላይ ፍርሃት የሚረጩ ሽብር የሚፈጥሩ እውነተኛ የ12ኛ ተጫዋቾች መገለጫ ናቸው። በዛው ልክ ደግሞ ነውጠኛ ረባሽ ደጋፊዎችም ናቸው። የጋላታሳራይ ደጋፊዎች በመልሱ የአንፊልድ ጨዋታ ላይ ደጋፊዎች እንዳይታደሙ ክልከላ እንዳስቀመጠ ይታወቃል። በፕሌይኦፍ ከዩቬንቱስ በነበራቸው ጨዋታ ላይ ደጋፊዎች ባሳዩት ያልተገባ ስነ ምግባር ምክንያት ነው የአውሮፓ እግር ኳስ ማህበር በመልሱ የአንፊልድ ጨዋታ ላይ አንድም የጋላታሳራይ ደጋፊ ወደ እንግሊዝ እንዳይሄድና በጨዋታው እንዳይታደም ክልከላ ያደረገው። የጋላታሳራይ ደጋፊዎችን ጉዳይ ካነሳን አንድ በጣም ዝነኛ የሆኑበት ጉዳይ አለ። ከማንቸስተር ዩናይትድ ጋር በነበራቸው ጨዋታ የሚነሳ ታሪክ ነው። በ1993-94 የዩሮፒያን ካፕ ወይም የአሁኑ ቻምፒየንስ ሊግ ውድድር ላይ በሁለተኛ ዙር ጨዋታ ጋላታሳራይ እና ማንቸስተር ዩናይትድ ተገናኝተው ነበር በጥሎ ማለፍ መርሃ ግብር። የመጀመሪያው ዙር ጨዋታ በወቅቱ የተከናወነው በኦልትራፎርድ ነው። 3-3 ተለያዩ። ዩናይትድ 2-0 ይመራ ነበር። ከዛ 3 ገባበት። 80ኛው ደቂቃ ላይ ኤሪክ ካንቶና አቻ አድርጓቸው ኦልትራፎርድ ላይ 3-3 ጨረሱ። የመልሱ ጨዋታ የሚደረገው በኢስታንቡል ጋላታሳራይ ሜዳ ላይ ነበረ። ከዚያ የማንቸስተር ዩናይትድ ተጫዋቾች ለመልሱ ጨዋታ ወደ ቱርክ ሲያቀኑ ነውጠኛ የጋላታሳራይ ደጋፊዎች ኢስታንቡል ኤርፖርት ሄደው ዌልካም ቱ ሄል የሚል ትልቅ ባነር አሰርተው ነበር የተቀበሏቸው የማንቸስተር ዩናይትድ የቡድን አባላትን። እንግዲህ ጨዋታው ሳይጀመር ገና ለተጫዋቾች ወደ ሲኦል እንኳን ደህና መጣችሁ የሚል መልእክት ማሳየት ለእንግዳ ቡድን ተጫዋቾች የሚፈጥረው የፍርሃት ስሜት በጣም ከባድ እንደሆነ ግልጽ ነው። የመልሱ ጨዋታ ኢስታንቡል ላይ 0-0 ተጠናቀቀ። ጋላታሳራይም በአዌይ ጎል ወደ ቀጣዩ ዞር ወይም ወደ ምድብ ውድድር ገባ። ይሄኛው የጋላታሳራይ ደጋፊዎች መልእክት ዌልካም ቱ ሄል ለማንቸስተር ዩናይትድ ብቻ ሳይሆን ከዛ በኋላ ለበርካታ የእንግሊዝ ክለቦች ወደ ቱርክ ተጉዘው ኢስታንቡል ላይ ጋላታሳራይን ሲገጥሙ ጨዋታዎችን አሸንፈው ለመውጣት እንዲቸገሩ የሚያደርጉ በጣም አስደናቂ ደጋፊዎች እንዳሏቸው አሳይቷል። እንግዲህ ትናንትናም ለሊቨርፑል እንዲህ አይነት ዌልካም ቱ ሄል የሚል መልእክት ይዘው ባይገቡም በጨዋታው ግን ለቡድናቸው በሚሰጡት ድጋፍ የሊቨርፑል ተጫዋቾች ላይ በሚፈጥሩት ተጽዕኖ ለሊቨርፑል ጨዋታውን ሲኦል አድርገውባቸው እንደነበረ ጋላታሳራዮች ግልጽ ነው። ጋላታሳራይ በቻምፒየንስ ሊግ 16 ውስጥ ጥሎ ማለፍ ሲገቡ እንደ አውሮፓውያን አቆጣጠር ከ2014 በኋላ የመጀመሪያቸው ነው። ይሄም ከ12 ዓመታት በኋላ ነው ማለት ነው ጥሎ ማለፍ የደረሱት። ጋላታሳራይ በዩሮፒያን ካፕ ወይም በቻምፒየንስ ሊግ በአዲሱ ፎርማት በጥሎ ማለፍ ጨዋታዎች በሜዳቸው 23 ጨዋታዎችን አከናውነው በ14ቱ አሸንፈዋል። በ7ቱ አቻ ተለያይተው 2 ጊዜ ብቻ ነው የተሸነፉት። ይሄ በሜዳው ጋላታሳራይ ያለውን አስደናቂ ሪከርድ የሚያሳይ ነው። ከ1973 ወዲህ ያሉትን ከተመለከትን ደግሞ በዚህ ውድድር በጥሎ ማለፍ በሜዳቸው በ11 ጨዋታዎች አልተሸነፉም። ይሄ በጣም አስደናቂ ሊባል የሚችል ሪከርድ ነው። የጋላታሳራይ ሜዳ ራምስ ፓርክ ይበልጥ ደግሞ ለእንግሊዝ ክለቦች ሲኦል መሆኑን በድጋሚ ትናንትና ማሳይቷል። የእንግሊዝ ክለቦች ወደ ቱርክ ተጉዘው ከጋላታሳራይ ባደረጓቸው 13 ጨዋታዎች ያሸነፉት 3 ጊዜ ነበር ከትናንትና የሊቨርፑል 14ኛ ጉዞ በፊት። ስለዚህ ትናንትና ሊቨርፑልም ለ14ኛ ጊዜ ከእንግሊዝ ተጉዞ ማሸነፍ አልቻለም። ቅድም እንዳነሳሁት መስከረም ወር ላይ ሊቨርፑል ተሸንፎ ነበር። ትናንትና በድጋሚ ተሸንፏል። የጋላታሳራይን በሜዳው በእንግሊዝ ክለቦች የተሸነፈባቸውን ጨዋታዎች ለማንሳት 3ቱን ጨዋታዎች አንደኛው በ1978-79 የውድድር ዘመን በዌስት ብሮሚች አልቢየን
3-1 የተሸነፈበት ውጤት የሚጠቀስ ነው። ይሄ በዩሮፓ ሊግ የተመዘገበ ነው። ሌላኛው በ1999-2000 ላይ በቼልሲ በቻምፒየንስ ሊግ የምድብ ጨዋታ 5-0 ተሸንፏል። ሌላኛው በቅርብ ጊዜ ጋላታሳራይ በሜዳው የተሸነፈው በአርሰናል ነው። በ2014-15 የውድድር ዘመን በቻምፒየንስ ሊግ የምድብ ጨዋታ አርሰናል 4-1 ጋላታሳራይን ማሸነፍ ችሏል፣ በሜዳው ማለት ነው። ሉካስ ፖዶሎስኪ 2 ጎሎችን፣ አሮን ራምሴ 2 ጎሎችን ለአርሰናል አስቆጥረው ነበረ በወቅቱ። ዌስሊ ስናይደር ደግሞ የጋላታሳራይን ብቸኛ ጎል አስቆጥሮ ነበረ። የትላንትናው ጨዋታ የአሰልጣኝ አርነ ስሎት 100ኛ ጨዋታ ነበር በሊቨርፑል። አሰልጣኝ አርነ ስሎት ጋላታሳራይን አሸንፈው ቢሆን ኖሮ በሊቨርፑል አሰልጣኝነት በመጀመሪያ 100 ጨዋታዎች ብዙ ጨዋታዎችን በማሸነፍ የኬኒ ዳግሊሽን የሊቨርፑል ሪከርድ ለብቻቸው ይረከቡ ነበር። አሁን ግን ከ100 ጨዋታዎች 62ቱን ያሸነፉት። ይሄ ደግሞ ከሊቨርፑል ታሪካዊ አሰልጣኝና ተጫዋች ኬኒ ዳግሊሽ ጋር እኩል 62 ጨዋታዎችን ያሸነፉ አሰልጣኝ ሆነው በጋራ ደረጃውን እንዲመሩ አድርጓቸዋል። በመጀመሪያ የሊቨርፑል 100 ጨዋታዎች በአሰልጣኝነት ብዙ ጨዋታዎችን የማሸነፍ ሪከርዶችን ስንመለከት አርነ ስሎት 62 ጨዋታዎችን አሸንፈዋል። ኬኒ ዳግሊሽ 62 ጨዋታዎችን ያሸነፉት። ቢል ሻንክሌይ 56 ጨዋታዎችን ብቻ ነው ያሸነፉት። ታሪካዊ የሊቨርፑል አሰልጣኝ ናቸው። ብሬንዳን ሮጀርስ በተመሳሳይ 56 ጨዋታዎችን አሸንፈዋል ከ100 ጨዋታዎች። ራፋ ቤኒቴዝ የአውሮፓ ቻምፒየንስ ሊግ አሸናፊው አሰልጣኝ ከሊቨርፑል ጋር በ2005 55 ጨዋታዎችን ያሸነፉት ከ100 ጨዋታዎች። እንግዲህ በቅርብ ጊዜ የሊቨርፑል ምርጡ አሰልጣኝ ሊባሉ የሚችሉት የርገን ክሎፕ ናቸው። የርገን ክሎፕ ግን ከ100 የመጀመሪያ የሊቨርፑል ጨዋታቸው 50ውን ብቻ ነበር ያሸነፉት። ስለዚህ አርነ ስሎት በርቀት የተሻለ አጀማመር በ100 ጨዋታዎች ያደረጉ አሰልጣኝ ናቸው ማለት ይቻላል። ሌላው በትናንትናው ጨዋታ ላይ የሚነሳው የሞ ሳላህ ሪከርድ ነው። በሊቨርፑል አዲስ ክብረ ወሰን አስመዝግቧል። ሳላህ በሊቨርፑል ታሪክ በአውሮፓ ቻምፒየንስ ሊግ ብዙ ጨዋታዎች ላይ የተሰለፈ ተጫዋች በመሆን የጄሚ ካራገርን ክብረ ወሰን መስበር ችሏል። ግብፃዊ ኮከብ በሊቨርፑል መለያ 81 ጨዋታዎችን አድርጓል። በዚህም አንደኛ ደረጃ ላይ ተቀምጧል። ከዚህ ቀደም በሊቨርፑል ብዙ ጨዋታዎችን በማድረግ ሪከርዱን ይዞ የነበረው ጄሚ ካራገር ነው 80 ጨዋታዎችን በማከናወን። ስቲቨን ጀራርድ በ73 ጨዋታዎች ሶስተኛ ነው። አንዲ ሮበርትሰን በ64 ጨዋታ አራተኛ ስፍራ ላይ ተቀምጧል። የሊቨርፑል አምበል ቨርጂል ቫን ዳይክ በ61 ጨዋታዎች በመሰለፍ አምስተኛ ስፍራ ላይ የተቀመጠ ተጫዋች ነው። ወደ ሌላኛው ጨዋታ ስናልፍ ኒውካስል ዩናይትድ ከባርሰሎና ያደረጉት ጨዋታ በሴንት ጄምስ ፓርክ ተከናውኗል። 1-1 በሆነ አቻ ውጤት ነው የተጠናቀቀው። በኒውካስል በኩል ሃርቬ ባርነስ 86ኛው ደቂቃ ላይ ከጃኮብ መርፊ የተሻገረለትን ኳስ አስቆጥሮ መሪ ያደረጋቸው። ነገር ግን ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩ በተጨማሪ ደቂቃዎች ላሚን ያማል በ96ኛው ደቂቃ በፍጹም ቅጣት ምት ባርሰሎናን አቻ ማድረግ የቻለች ጎል አስቆጥሯል። እንግዲህ ኒውካስል ጨዋታውን 1-0 ያሸነፈ ይመስል ነበር። የዳኛው ፊሽካ በሚጠበቅበት ቅጽበት የባርሰሎናው ዳኒ ኦልሞ ወደ ሳጥን ኳስ ድሪብል እያደረገ ገብቶ እንግዲህ በማሊክ ቲያው ተጠልፎ ለባርሰሎና ፍጹም ቅጣት ምት ሰጥቷል። ተገቢ ውሳኔ ነው ዳኛው የሰጡት። ምክንያቱም በግልጽ በሚታይ ሁኔታ ማሊክ ቲያው ዳኒ ኦልሞን እግሩን ሲጠልፈው ይታይ ነበረ። ላሚን ያማል ትልቅ ኃላፊነት ነው በአግባቡ የተወጣው። ሴንት ጄምስ ፓርክ ላይ ነው ጨዋታው የሚደረገው። ድባቡም አስፈሪ ከሚባሉ ስታዲየሞች መካከል አንዱ ነው። የመጨረሻ ደቂቃ ፍጹም ቅጣት ምት ነው። ላሚን ያማል ጎሉን አስቆጠረ፣ ጨዋታው አለቀ። እንግዲህ ፕሬሸሩ ምን ያክል ትልቅ እንደሆነ መመልከት ይቻላል። የ18 ዓመቱ ስፔናዊ ግን አሮን ራምስዴልን ሸውዶ በፍጹም መረጋጋት ነው ጎሉን ማስቆጠር የቻለው። ላሚን ያማል ከእድሜው አስቀድሞ የበሰለ አሁንም ኃላፊነቶችን በትልቅ ደረጃ ለመውሰድ የተዘጋጀ ተጫዋች እንደሆነ አረጋግጧል። ሴንት ጄምስ ፓርክ ላይ ተመጣጣኝና ጠንካራ ፍክክር የታየበት ጨዋታ ነው። የሁለቱ ቡድኖች ፍልሚያ ጎሎች ከ86ኛው ደቂቃ በኋላ ነበር የተቆጠሩት በሃርቬ ባርነስ እና በላሚን ያማል ፍጹም ቅጣት ምት። ነገር ግን እስከ 86ኛው ደቂቃ ድረስም ጎል የሌለበት ጨዋታ አይመስልም ነበር። በጨዋታ እንቅስቃሴ ረፍት የለሽ ማጥቃት በሁለቱም በኩል የታየበት በጣም ጥሩ ጨዋታ ነበር። በተለይ በኒውካስል በኩል ብዙ የግብ ዕድሎችን አባክነዋል። አንቶኒ ጎርደን በህመም ምክንያት ቋሚ ተሰላፊ ሆኖ አልጀመረም። ተቀይሮ ነው የገባው በኋላ 67ኛው ደቂቃ ላይ። አሰልጣኝ ኤዲሆ ዮሐኔ ዊሳ እና ኒክ ቮልተማደን ተቀያሪ ወንበር ላይ ያስቀምጠው ነበር የጀመሩት ጨዋታውን። ይልቅ ማንቸስተር ዩናይትድ ላይ የማሸነፊያውን ጎል ያስቆጠረው ዊሊያም ኦሱላ ቋሚ ተሰላፊ ሆኖ እንዲጀምር አድርገውታል። ኦሱላ ሁለት ጥሩ የግብ ዕድሎችን አባክኗል በትናንትናው ጨዋታ ላይ። ከዛ ውጭ አንቶኒ ኤላንጋ፣ ጃኮብ ራምሴ እና ጃኮብ መርፊ ጎል ሊሆኑ የሚችሉ እድሎችን ያባከኑ ተጫዋቾች ናቸው በኒውካስል በኩል።
በባርሰሎና በኩል ማጥቃቱ አስፈሪ አልነበረም። ባርሳ እንደሚታወቀው የአውሮፓ ምርጡ ሁለተኛው ግብ አስቆጣሪ ነው እንግዲህ እንዳጠቃላይ በሁሉም ውድድሮች ከባየር ሚኒክ በመቀጠል። ትናንትና ግን ይህንን አስፈሪ ማጥቃት ጥራት በሴንት ጄምስ ፓርክ መድገም አልቻሉም። የቡድኑ 9 ቁጥር አጥቂ ሆኖ የገባው ሮበርት ሌቫንዶቭስኪ 70ኛው ደቂቃ ላይ በራሽፎርድ ተቀይሮ እስኪወጣ ድረስ አንድ የጎል ሙከራ ብቻ ነበር ያደረገው። በአጠቃላይ ባርሰሎና 2 ኦን ታርጌት ነው በጨዋታው ያደረገው። ምን ያክል ደካማ ማጥቃት በባርሳ በኩል እንደነበረ የሚያሳይ ነው። የኒውካስል የተከላካይ ክፍል ዘንድሮ በጣም ደካማ ነው። በሁሉም ውድድሮች ባለፉት 31 ጨዋታዎች በ3 ጨዋታዎች ብቻ ነው ጎል ሳይቆጠርበት የወጣው ወይም ክሊንሺት ማስጠበቅ የቻለው። ባለፉት 13 ጨዋታዎች ደግሞ በሁሉም ጨዋታዎች ግብ የተቆጠረበት የተከላካይ ክፍል ነው ያለው። እንግዲህ ባርሳ የአውሮፓ ሁለተኛው ከፍተኛ ጎል አስቆጣሪ ቡድን ነው ብያችኋለሁ ከባየር ሚኒክ በመቀጠል። ትናንትና ግን ሴንት ጄምስ ፓርክ ላይ ይህንን ደካማውን የተከላካይ ክፍል በኒውካስል በኩል አልፈው ጎል ማስቆጠር በጨዋታ እንቅስቃሴ ማለት ነው ጎሉ በፍጹም ቅጣት ምት ነው የተቆጠረው አልቻሉም። በትናንትና ጨዋታ ላይ ሌላው በጣም ኢንትረስቲንግ የነበረው ጉዳይ በጨዋታው የባርሰሎና የቀይ መስመር አጥቂ ላሚን ያማል እና የኒውካስል የግራ ተመላላሽ ሌዊስ ሆል መካከል የነበረው ፍጥጫ አዝናኝ ነበር። ሌዊስ ሆል ጥሩ ተንቀሳቅሷል በጨዋታው በመከላከል እንደዚሁም ደግሞ በማጥቃት ጥሩ ተሳትፎ ነበረው በኒውካስል በኩል። እንግዲህ አሁን ላይ በእንግሊዝ ብሔራዊ ቡድን ለዓለም ዋንጫ በአሰልጣኝ ቶማስ ቱሄል ስብስብ ውስጥ ይዘውት ከሚሄዱ ተጫዋቾች መካከል አንዱ ይመስለኛል። በፕሪሚየር ሊጉም ወጥ በሆነ ብቃት ነው ሌዊስ ሆል የቀድሞ የቼልሲ ተጫዋች በኒውካስል ጥሩ ብቃት ነው እያሳየ የሚገኘው። በትናንትናው ጨዋታ ላይ በአሰልጣኝ ሃንዚ ፍሊክ ቡድን ባርሰሎና በኩል በመጠኑ ጥንቃቄ የመረጠ የተጫዋቾች ምርጫ እንደዚሁም ደግሞ የጨዋታ አቀራረብ ታይቷል። በእርግጥ የተጫዋቾች ምርጫቸው ላይ አማራጭ አልነበራቸውም። አምበሉ ሮናልድ አራሆን የቀኝ መስመር ተከላካይ አድርገው ነበር ያጫወቱት። ከዚህ ቀደም አሰልጣኝ ዣቪ ሄርናንዴዝ በኤል ክላሲኮ ጨዋታዎች ላይ ከቪኒ ጁኒየር ጋር ያለውን የ1-ለ1 ፍልሚያ ለማቆም ሮናልድ አራሆን የቀኝ ፉልባክ አድርገው ይጠቀሙበት ነበር። ትናንትና አሰልጣኝ ሃንዚ ፍሊክ ይህንን በድጋሚ አሳይተዋል። አራሆን የቀኝ መስመር ተከላካይ አድርገው ነበር የገቡት። ዣኦ ካንሴሎ ግራ ፉልባክ ነበረ በጨዋታው። እንግዲህ ይህን ያደረጉበት ምክንያታቸውን ሃንዚ ፍሊክ እንረዳለን። ዡል ኮንዴ ተጎድቷል። አሌሃንድሮ ባልዴ በተመሳሳይ ጉዳት ገጥሞታል። ስለዚህ ሌሎች አማራጮቻቸውን ለመመልከት ተገደዋል። ከዛ ውጭ ግን በጨዋታ እንቅስቃሴ ካየን ባርሰሎና እንደ ሌሎች ጨዋታዎች አግሬሲቭሊ ፕሬስ እያደረጉ የነበረበት ጨዋታ አልነበረም። ከፍ ባለ ኢንቴንሲቲ ተጋጣሚ ማስጨነቅ እንደዚህ ደግሞ በቀጥተኛ ጨዋታ የኒውካስልን ተከላካዮችን ለማስጨነቅ ጥረት ሲያደርጉ አልተመለከትንም። እንግዲህ በዚህ መንገድ የሚጫወቱ ከሆነ ሴንት ጄምስ ፓርክ ላይ ለተከላካዮቻቸው ለኒውካስል አጥቂዎች ጨዋታውን ቀላል ማድረግ እንደሆነ በሚገባ የተረዱ ይመስላል። ስለዚህ በተጠና መንገድ ነው በጥንቃቄ ጨዋታውን የቀረቡት። እንግዲህ በቅርብ ጊዜ ባርሰሎና በጣም ጀብደኛ በሆነ የጨዋታ አቀራረባቸው ምክንያት በትልልቅ ጨዋታዎች ላይ ውጤት ያጡበት አጋጣሚ ይጠቀሳል። የባለፈው ዓመት ቻምፒየንስ ሊግ የግማሽ ፍጻሜ በኢንተር 4-3 የተሸነፉበት ከዚህ ጋር ሊገናኝ የሚችል ነው። ጨዋታውን ለመግደል ኳሱን መቆጣጠር በተለያዩ ዳርክ አርቶች ጊዜውን መግደል የሚችሉበት አጋጣሚ ነበር። ግን በመጨረሻ ደቂቃ ኖርማል ጨዋታ የተጫወቱ በመቀጠላቸው ምክንያት ጎል ተቆጥሮባቸው ተሸንፈዋል። በቅርቡ በኮፓ ዴል ሬይ በአትሌቲኮ ማድሪድ ዋንዳ ሜትሮፖሊታኑ ላይ 4-0 የተሸነፉበት ጨዋታም የዚሁ መንገድ መገለጫ ነው። ውጤቶቹ ትምህርት የሰጣቸው ይመስላል ሃንዚ ፍሊክ። በእርግጥ ከዚህኛው ጨዋታ በኋላ የቡድኑ አሰልጣኝና ተጫዋቾቹ አንዳንድ ጨዋታዎች ላይ ፕራግማቲክ መሆን አለብን የሚል ውይይት ስለማድረጋቸው መረጃዎች ወጥተው ነበር። በአጠቃላይ ጨዋታው ለባርሰሎና እንደ ትልቅ አድቫንቴጅ ሊቆጠር የሚችል ነው። ከሜዳ ውጭ ጠንካራው ኒውካስልን የገጠሙት በመልሱ ጨዋታ በካምፕ ኑ በሚደረገው ጨዋታ ላይ ባርሰሎና ወደ ሩብ ፍጻሜ ለማለፍ አሁንም ፌቨራይት ቡድን ነው። ነገር ግን የኤዲ ሃውን ቡድን ዝቅ አድርገው መግባት እንደሌለባቸው ትናንትና በጨዋታው የተመለከቱ ይመስለኛል። የኒውካስል ተጫዋቾች እድሎቻቸውን ያለመጠቀም ጉዳይ ነው እንጂ ባርሳ ጎሎች ተቆጥሮበት ሊሸነፍ የሚችልበት እድል ነበረ። እንግዲህ ካምፕ ኑ ላይ ባርሰሎና በሙሉ አቅም በማጥቃት ላይ ትኩረት አድርጎ መጫወቱ አይቀሬ ነው። የአሰልጣኝ ሃንዚ ፍሊክ ሃይላይንም በተለይ በሜዳው በሚያደርጋቸው ጨዋታዎች ላይ የበለጠ ሪስክ ይወስዳል። ይሄ ደግሞ የኒውካስልን ፈጣን የፊት መስመር ተጫዋቾች ከተከላካይ ጀርባ ያለውን ስፔስ ለመጠቀም የሚያስችል ፍጥነት እንዳላቸው ይታወቃል። እንደ አንቶኒ ጎርደን፣ አንቶኒ ላንጋ፣ ዊሊያም ኦሱላ፣ ጃኮብ መርፊ፣ ሃርቬ ባርነስ አደገኛ ተጫዋቾች ናቸው መልሶ ማጥቃትና ከተከላካይ ጀርባ ክፍተቶችን የሚያገኙ ከሆነ። ስለዚህ ይህንን አሰልጣኝ ሃንዚ ፍሊክ በደንብ ይመለከቱታል ተብሎ ይጠበቃል።
ሌላው የቻምፒየንስ ሊግ የትናንትና ምሽት ጨዋታ አትሌቲኮ ማድሪድ በሜዳው ቶተንሃምን 5-2 ያሸነፈበት ውጤት ነው። በአትሌቲኮ በኩል ሁሊያን አልቫሬዝ 2 ጎሎችን አስቆጥሯል። ማርኮስ ዮሬንቴ፣ አንቷን ግሪዝማን እንደዚሁም ደግሞ ሮቢን ለኖርማንድ ጎሎችን አስቆጥሯል። በቶተንሃም በኩል ፔድሮ ፖሮ እና ዶሚኒክ ሶላንኬ ሁለቱን የማስዛዝኛ ጎሎች አስቆጥረዋል። እንግዲህ ቶተንሃም በ22 ደቂቃዎች ነው 4 ጎል የተቆጠረበት። ሐሙስ ምሽት በክሪስታል ፓላስ በፕሪሚየር ሊጉ 3-1 ሲሸነፉ ከ40ኛው ደቂቃ ጀምሮ ከረፍት በፊት በነበሩት 13 ደቂቃዎች 3 ጎሎች ተቆጥሮባቸው ነበረ። ትናንትና ደግሞ ገና በ22 ደቂቃዎች 4 ጎሎች ተቆጥሮባቸዋል። እንግዲህ በቻምፒየንስ ሊግ ታሪክ እንደ አውሮፓውያን አቆጣጠር ከ2011 በኋላ ሪያል ማድሪድ ዳይናሞ ዛግሬብ ላይ በ20 ደቂቃ 4 ጎል ካስቆጠረ በኋላ ቶተንሃም በ22 ደቂቃዎች 4 ጎል በማስተናገድ የመጀመሪያው ክለብ ሆኗል ማለት ነው ከ2011 ወዲህ። የጨዋታው ትልቁ ተርኒንግ ፖይንት የነበረው በትላንቱ ፍልሚያ ላይ የቶተንሃሙ ግብ ጠባቂ አንቶኒን ኪንስኪ የሰራቸው ትልልቅ ስህተቶች ናቸው የሚጠቀሱት። ገና በጊዜ አትሌቲ ጎሎችን እንዲያስቆጥር ይሄ የቶተንሃም ግብ ጠባቂ ረድቷቸዋል። ቶተንሃም በትናንትናው ጨዋታ ላይ ግብ ጠባቂ ቦታ ላይ የ23 ዓመቱን አንቶኒን ኪንስኪን ነው ቋሚ አድርጎ የገባው። አሰልጣኝ ኢጎር ቱዶር ኪንስኪን መምረጣቸው በጣም አስገራሚ ነበር። ምክንያቱም ኪንስኪ ከጥቅምት ወር ወዲህ አንድም ጨዋታ ለቶተንሃም አከናውኖ አያውቅም። በዚህ ትልቅ መድረክ፣ በዚህ ትልቅ ጨዋታ ላይ፣ በዚያ ላይ ከሜዳ ውጭ በሚደረግ ትልቅ ፍልሚያ ላይ ይህንን ግብ ጠባቂ አምነው ማሰለፋቸው ትልቅ ውሳኔ እንደነበረ ግልጽ ነው። ያው እንዲህ አይነት ትልልቅ ጨዋታዎች ላይ ደግሞ ልምድ ያለው ተጫዋች ወይንም ግብ ጠባቂ በጣም አስፈላጊ እንደሆነ ግልጽ ነው። ቼክ ሪፐብሊካዊ ግብ ጠባቂ ለመጨረሻ ጊዜ ጨዋታ የጀመረው በጥቅምት ወር በካራባው ካፕ ቶተንሃም በኒውካስል 2-0 በተሸነፈበት ጨዋታ ላይ ነው። ከዚያ ወዲህ አንድም ጨዋታ ላይ ተሰልፎ አያውቅም ለቶተንሃም። ትናንትና ግን አሰልጣኝ ኢጎር ቱዶር ቪካሪዮን ቤንች አድርገው ይሄንን ተጫዋች ነው ለመጀመሪያ ጊዜ የተጠቀሙበት በአውሮፓ ቻምፒየንስ ሊግ። በቻምፒየንስ ሊግ የመጀመሪያ ጨዋታውም ነው በነገራችን ላይ። እንግዲህ ቶተንሃም በሀገር ውስጥ ውድድሮች በጣም ደካማ እንደሆነ ግልጽ ነው። ነገር ግን በአውሮፓ መድረክ ብዙ ክሊንሺት በማስጠበቅ ቀዳሚ ግብ ጠባቂ ጣሊያናዊው ጎግሌሞ ቪካሪዮ ነው። በሊግ ፌዝ በነበሩት 8 ጨዋታዎች በ6ቱ ግብ አልተቆጠረበትም። ይህንን ግብ ጠባቂ አስቀምጠው ነው እንግዲህ አሰልጣኝ ኢጎር ቱዶር አንቶኒን ኪንስኪን አሰልፈውት የነበረው። እንግዲህ ይሄም ዋጋ አስከፍሏቸዋል። በግልጽ በታየበት ሁኔታ በ16 ደቂቃዎች ውስጥ ግብ ጠባቂው በሰራቸው 2 ትልልቅ ስህተቶች ምክንያት አትሌቲኮ ማድሪድ 2 ጎሎችን አስቆጠረ። ግብ ጠባቂው ለመጀመሪያው የማርከስ ዮሬንቴ ጎል መቆጠር ስህተት ሰርቷል። ሶስተኛው የሁሊያን አልቫሬዝ ጎል ሲቆጠርም በተመሳሳይ የግብ ጠባቂው ስህተት ነው። ስለዚህ በ16 ደቂቃዎች ውስጥ 2 ጎል ካስተናገደ በኋላ አሰልጣኝ ኢጎር ቱዶር አምነው ያሰለፉትን ግብ ጠባቂ በድጋሚ እንዲወጣ አድርገውታል። በገና በ17ኛው ደቂቃ ማለት ነው። ቶተንሃም 3 ጎሎች ከተቆጠሩበት በኋላ ነው ተጫዋቹ ወይም ግብ ጠባቂው እንዲወጣ ያደረጉት። በቶተንሃም ቁጥር 1 የነበረው ግብ ጠባቂ ቪካሪዮ 17ኛው ደቂቃ ላይ ወደ ሜዳ ገብቷል። እንግዲህ ኪንስኪ በቀጥታ ወደ መልበሻ ቤት ነበር ተቀይሮ ከወጣ በኋላ የሄደው። እንግዲህ ቀይ ካርድ የተመለከተ ነበር የሚመስለው። ለዚህ ወጣት ግብ ጠባቂ ልብ የሚሰብር አጋጣሚ ነው። በዓለም አቀፍ ደረጃም በጣም በርካታ ሪያክሽኖች ከዚህ ግብ ጠባቂ ተቀይሮ መውጣትና መሳሳት ጋር በተያያዘ ሀሳባቸውን አካፍለዋል። የቀድሞ ተጫዋቾች፣ አሁን ተንታኝነት ላይ የሚሰሩ እንደዚሁም ደግሞ ዳቪድ ደሂያን ጭምር ለዚህ ተጫዋች ድጋፉን ሰጥቷል። በእንደዚህ አይነት ጨዋታዎች ላይ ስህተት መስራት የሚያጋጥም ነገር ነው፣ ግን ለቀጣይ ጨዋታዎች አንገትህን ቀና ማድረግ መዘጋጀት አለብህ በሚል ዴቪድ ደሂያ ለኪንስኪ ድጋፉን ሰጥቶታል። በቻምፒየንስ ሊግ የውድድር ታሪክ 3 ግብ ጠባቂዎች ብቻ ጨዋታው ከተጀመረ በኋላ በጣም በጊዜ ተቀይረው ወጥተዋል። በቅርብ ጊዜ የሚነሳው በ2022 የቻምፒየንስ ሊግ ጨዋታ አርቢ ላይፕዚግ ከሴልቲክ በነበረው ጨዋታ ላይ የላይፕዚጉ ግብ ጠባቂ ፔተር ጉላሺ በጉዳት 13ኛው ደቂቃ ላይ ተቀይሮ ወጥቶ ነበረ። ከዚህ በኋላ ከ2022 በኋላ አንቶኒን ኪንስኪ ገና በጊዜ ተቀይሮ ሲወጣ ለመጀመሪያ ጊዜ ይሆናል በ17ኛው ደቂቃ ማለት ነው። እንግዲህ የአትሌቲኮ ማድሪድና የቶተንሃም ጨዋታ ገና በመጀመሪያው ዙር ያለቀ ጨዋታ ይመስላል። ቶተንሃም ካለበት ደካማ ወቅታዊ ብቃት አንጻር አትሌቲኮ የተለየ ተአምር ካልተፈጠረ በስተቀር ከቻምፒየንስ ሊግ ሩብ ፍጻሜ የሚቀር አይመስለኝም። አሰልጣኝ ኢጎር ቱዶር በቶተንሃም በጣም አስከፊ አጀማመር ነው እያደረጉ የሚገኙት። በፕሪሚየር ሊግ በ3 ተከታታይ ጨዋታዎች በአርሰናል፣ በፉልሃም፣ በክሪስታል ፓላስ ተሸንፈው ነበረ። በቻምፒየንስ ሊግ የመጀመሪያ ጨዋታቸው ደግሞ ዋንዳ ሜትሮፖሊታኖ ላይ በአትሌቲኮ ማድሪድ የ5-2 ሽንፈት ገጥሟቸዋል። እንግዲህ በ4 ጨዋታዎች 4 ሽንፈት አስተናግደዋል ማለት ነው ኢጎር ቱዶር። ቀጣይ ጨዋታቸው ደግሞ በፕሪሚየር ሊጉ እሁድ አንፊልድ ላይ ነው የሚደረገው ከሊቨርፑል ጋር። ይሄኛውን ጨዋታ ለቶተንሃም በጣም ከባድ እንደሚሆን ግልጽ ነው። በነገራችን ላይ ቶተንሃም 6 ተከታታይ ጨዋታዎችን ሲሸነፍ
በክለቡ ታሪክ ለመጀመሪያ ጊዜ ሆኖ ተመዝግቧል። ይሄ በጣም አሳዛኝ ሪከርድ ነው ለቶተንሃሞች። የአሰልጣኝ ኢጎር ቱዶር ቆይታም ላይ ከወዲሁ ጥያቄ እየተነሳ ነው የሚገኘው። ከ4 ጨዋታዎች 4ቱንም ተሸንፈዋል። ከአሰልጣኝ ቶማስ ፍራንክ ስንብት በኋላ ኢጎር ቱዶርን የመረጡት የክለቡ አመራሮች እንግዲህ አሰልጣኝ ምርጫቸው ልክ እንዳልሆነ የሚያሳዩ ጉዳዮችን ነው እያየን የምንገኘው። በፐርፎርማንስ ደረጃም በውጤት ደረጃም ክለቡ እያስመዘገበ ያለው ውጤት በጣም ደካማ ሊባል የሚችል ነው። እንግዲህ እስከ ውድድር ዘመኑ መጨረሻ ነው አሰልጣኝ ኢጎር ቱዶር የተሾመው። ነገር ግን ከውድድሩ መጠናቀቅ በፊት ቀድሞ ሊሰናበት የሚችልበት እድል እንዳለም ምልክቶች እየታዩ ነው የሚገኘው። በመጨረሻ የምንመለከተው የትላንትና ምሽቱ የቻምፒየንስ ሊግ ጨዋታ አታላንታ ቤርጋሞ ላይ ባየር ሚኒክን ያስተናገደበት ጨዋታ ነው። ባየር ሚኒክ 6-1 በሆነ ሰፊ ውጤት ጨዋታውን አሸንፏል። ዮሲፕ ስታኒሲች 12ኛው ደቂቃ ላይ ባየር ሚኒክን ቀዳሚ ያደረገ። ከዛ በኋላ ማይክል ኦሊሴ 2 ጎሎችን አስቆጠረ በ22ኛው እና 64ኛው ደቂቃ። ሰርጌይ ናብሪ በ25ኛው ደቂቃ፣ ኒኮላስ ጃክሰን በ52ኛው ደቂቃ፣ ጃማል ሙሲያላ ደግሞ በ67ኛው ደቂቃ ባየር ሚኒክ በ5 ጎሎች ልዩነት ጨዋታውን እንዲያሸንፍ አስችለዋል። የአታላንታን ብቸኛ ጎል ማሪዮ ፓሳሊች በ93ኛው ደቂቃ ላይ ያስቆጠረው ጨዋታው ሊጠናቀቅ ሲል ነው። አታላንታ 1 የማስዳዘኛ ጎል ያስቆጠረው። ባየርን በ6 ጎል በግማሽ ደርዘን ጎል ጨዋታውን አጠናቋል ማለት ነው። ባየር ሚኒክ ገና በመጀመሪያ ዙር ጨዋታ ወደ ሩብ ፍጻሜ መግባቱን ያረጋገጠ ይመስላል። የመልሱ ጨዋታ በአሊያንዝ አሬና ነው የሚካሄደው በሚቀጥለው ሳምንት። ቤርጋሞ ላይ የአንድ ቡድን ፍጹም የበላይነት የታየበት ጨዋታ ነው ትናንትና የተመለከትነው። ባየርን በጨዋታው 25 የጎል ሙከራዎችን አድርጓል። 4.58 ኤክስጂ አስመዝግቧል። ይሄ በጣም ከፍተኛ የኤክስጂ መጠን ነው። እንግዲህ በዚህ ልክ ነው ባየር ሚኒክ ብዙ ጎሎችን ያስቆጠረው። የራፋኤል ፓላዲኖ ቡድን አታላንታ በፕሌኦፍ ጨዋታ የጀርመኑ ሌላኛውን ቡድን ቦሩሲያ ዶርትሙንድን አሸንፎ ነበር ወደዚህኛው ጥሎ ማለፍ የገባው። በፕሌኦፍ ሲግናል ኢዱና ፓርክ ላይ 2-0 ተሸነፈ አታላንታ። በመልሱ ጨዋታ ግን ቤርጋሞ ላይ 4-1 አሸንፈው በደርሶ መልስ ድምር ውጤት 4-3 ነበር ጥሎ ማለፍ የገቡት። ባየርን ግን ሌላ ደረጃ ላይ ያለ ጠንካራ ቡድን መሆኑን ትናንትና ሳይቷል። የቪንሰንት ኮምፓኒ ቡድን እንግዲህ ለቻምፒየንስ ሊግ ዋንጫ አሸናፊነት ከታጩት ቡድኖች መካከል አንዱ ነው። በባየር ሚኒክ ደረጃም ብዙ ጎሎችን አስቆጥሮ በሰፊ ጎል ልዩነት ወደ ሁለተኛው የመልስ ጨዋታ የተጓዘ ቡድን የለም ከትናንትና 4 ጨዋታዎች። ባየርን በአውሮፓ ውድድር ላይ የጥሎ ማለፍ ጨዋታ ከሜዳቸው ውጪ ቢያንስ 6 ጎሎችን ሲያስቆጥሩ ትናንትና ለሁለተኛ ጊዜ ሆኗል። በ1988 የዩኤፋ ካፕ ሌጊያ ዋርሶውን 7-3 ካሸነፈ ወዲህ ትናንትና ለመጀመሪያ ጊዜ ብዙ ጎል ያስቆጠሩበት ጨዋታ ሆኗል። ማይክል ኦሊሴ በጣም ድንቅ ብቃቱን አሳይቷል። ትናንትናም ዘንድሮ በሁሉም ውድድሮች በ43 ጨዋታዎች ላይ 41 የጎል ተሳትፈው ማስመዝገብ ችሏል። 17 ጎሎችን አስቆጥሯል። 24 አሲስቶችን አድርጓል። ማይክል ኦሊሴ የቀድሞ የክሪስታል ፓላስ ተጫዋች፣ የመስመር ተጫዋች ነው፣ የክንፍ ተጫዋች ነው። ነገር ግን ይሄ ቁጥር በጣም ከፍተኛ ነው። ለ9 ቁጥር አጥቂ ሊታይ ወይም ሊመዘገብ የሚችል የጎል ተሳትፎ ነው እያደረገ የሚገኘው። በእኔ እምነት ከወቅቱ የዓለማችን ምርጥ 3 ቶፕ የመስመር ተጫዋቾችን ከጠራን ማይክል ኦሊሴ አንዱ እንደሆነ ምንም ጥያቄ የለውም። ፉል ፓኬጅ ዊንገር ነው። አሲስቶች አሉት፣ ጎሎችን ያስቆጥራል። በቴክኒክ በጣም የላቀ አዝናኝ ተጫዋች ነው። ገና 24 ዓመቱም ጭምር ነው። ምናልባት በፈረንሳይ ብሔራዊ ቡድን ዓለም ዋንጫ ላይ ልንመለከተው እንደምንችል በእርግጠኝነት መናገር ይቻላል። የአሰልጣኝ ዲዲዬ ዴሾም ቀዳሚ ተሰላፊ እንደሚሆን ይጠበቃል። በባየርን በኩል ሃሪ ኬን በትናንትናው ጨዋታ ላይ አልተሰለፈም። ነገር ግን ተቀያሪ ወንበር ላይ ተቀምጦ ነበር። በቅርብ ነው ከጉዳት የመጣው እንግሊዛዊ አጥቂ። ዘንድሮ በሁሉም ውድድሮች በ37 ጨዋታዎችን 45 ጎሎችን ያስቆጠረ ተጫዋች ነው። እንግዲህ ትናንትና 6 ጎሎችን ባየርን አስቆጥሯል ሲባል ሃሪ ኬን ስንት አስቆጠረ ነው ሊባል የሚችለው። ግን ሃሪ ኬን አልነበረም በትናንትና ጨዋታ ላይ። በሱ ቦታ ኒኮላስ ጃክሰን ነበር ተሰልፎ የተጫወተው። የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ዛሬም ቀጥሎ ይከናወናሉ። አስቀድሞ ምሽት 2:45 የሚደረገው የባየር ሌቨርኩሰን እና የአርሰናል ጨዋታ ነው። በባይ አሬና ጀርመን ላይ ይከናወናል። የዘንድሮ የውድድር ዘመን ክስተቱ ቡድን ቦዶ ግሊምት በሜዳው ስፖርቲንግ ሊዝበንን ያስተናግዳል። ፓሪስ ሰን ጀርመን እና ቼልሲም ይገናኛሉ። የ2025 የፊፋ ክለቦች ዓለም ዋንጫ የፍጻሜ ተጋጣሚ ቡድኖች ናቸው። ሪያል ማድሪድ ከማንቸስተር ሲቲ፣ ይሄኛውም በየዓመቱ ጥሎ ማለፍ ላይ ከምንመለከታቸው ቋሚ ጨዋታዎች አንዱ ሆኗል። ዛሬም በድጋሚ በሳንቲያጎ ቤርናቢው የመጀመሪያ ጨዋታቸውን ምሽት 5 ሰዓት ጀምሮ ያከናውናሉ።